ሁለተኛ a grade 12 student marked two dots close to each other using a pen on a piece of paper and observed them under microscope. two dots appeared well separated under the microscope. የጥያቄው ምንድነው የሚል አንድ የ12ኛ ክፍል ተማሪ ሁለት ዶቶችን በጣም አቀራርቦ ቢጽፍና እነዛን ዶቶች ማይክሮስኮፕን ተጠቅሞ በአይኑ ግጥምጥም አድርጎ የጻፋቸውን በማይክሮስኮፕ ግን ሰፓሬት ተደርጎ ሊያይበት የሚችል ማየት የሚያስችለው ማየት ምን የትኛው ነው የሚል አንደኛ ሪዞሉሽን፣ ማግኒፊኬሽን፣ ስቴኒንግ እና ማውንቲንግ ይላል። እስኪ ማውንቲንግ ማለት ስፔስመኑ ሳምፕሉን ስላይድ ለማስቀመጥ ማለት ነው። ስለዚህ አይደለም። ስቴኒንግ ደግሞ ማቅለም ነው። ለምሳሌ የምናየውን ሳምፕሉ እንዳይታይ አይነት ከሆነ ሳምፕሉን ከለር አድርገን በማይክሮስኮፕ በደንብ ልናይበት የምንችልበት መንገድ ነው። ማግኒፊኬሽን ጀስት ሳይዙ መጨመር ነው። ሳይዙ በጣም ትንሽ ከነበረ ሳይዙን ከፍ ማድረግ ነው እንጂ ሪዞልቭ ማድረግ ሁለት ዶቶችን ሰፓሬትድ ያልሆኑ ዶቶችን ሰፓሬት አድርገን የምናይበት መንገድ አይደለም። ኤልኤስ እና ሪዞሉሽናል ትክክለኛው መልስ ነው። ሁለት ተቀራርበው የተጻፉ ዶቶችን ሪዞልቭ አድርገን ነጣጥለን እንድናይ የሚያደርገን ሪዞሉሽን ይባላል። በደንብ እያቸው እነዚህን ፈተና ላይ ብዙ ጊዜ ይመጣሉ። ወደ ሶስተኛ ጥያቄ እንሂድ። ሶስተኛ ጥያቄ from the following alternative select the common feature that are found both in animal and plant cell ይላል። በአኒማል እና በፕላንት ሴል እንደ ጋራ ፊውቸሩ የጋራ ፊውቸር የትኞቹ ናቸው በሁለቱም ሊገኙ የሚችሉ ነው የሚል ኤራይ ሴል ሜምብሬን፣ ኒውክለስ፣ ሳይቶፕላዝም፣ ላይሶዞም ኤንድ ጎልጂ አፓራተስ። እዚህ ላይ ስናያቸው ላይሶዞም ብቻ ነው የማይሆነው። ላይሶዞም የጋራቸው አይደለም፣ በአኒማል ብቻ የሚገኝ ነው፣ በፕላንት አይገኝም። ላይሶዞም እንደዚህ ሃርምፉል የሆኑ ባክቴሪያዎችን ቫይረሶችን ወደ ሰውነታችን ሲገቡ ላይሶዞም የራሱ የሆነ ዳይጀስቲቭ ኢንዛይም አለው። በዛ ዳይጀስቲቭ ኢንዛይም እነዚህን ሃርምፉል የሆኑ ባክቴሪያና ቫይረሶች ዳይጀስት የሚያደርግ ነው። እንደገና ዌስት ማቴሪያሎችን ዳይጀስት ለማድረግ የሚያገለግል ነው። ስለዚህ ላይሶዞም የሚገኘው በአኒማል ብቻ ነው፣ በፕላንት አይገኝም። ጥያቄው ደግሞ ኮመን ፊቸር ነው የሚል ስለዚህ ኤ ላይ አይሆንም። ቢ ላይ ስንመጣ ሴል ሜምብሬን፣ ኒውክለስ፣ ሳይቶፕላዝም፣ ማይቶኮንድሪያ፣ ኢንዶፕላዝሚክ ሬቲክል ይላል። ስለዚህ ይሄ ትክክለኛው መልስ ነው። ሁሎችም ይገኛሉ። ሴል ሜምብሬን፣ ኒውክለስ፣ ሳይቶፕላዝም፣ ማይቶኮንድሪያ ኤንድ ኢንዶፕላዝሚክ ሬቲክል። ሲ ላይ የማይሆነውን እንይ። የማይሆነው ክሎሮፕላስት የሚገኘው ለፕላንት ብቻ ነው፣ ለአኒማል አይሆንም። ክሎሮፕላስት ፕላንቶች ሰንላይትን ተጠቅመው ምግባቸው የሚሰሩበት ኦርጋኔል ነው፣ ስለዚህ አይሆንም፣ የጋራቸው አይደለም። ኦኬ ዲ ላይ ሴል ሜምብሬን፣ ኒውክለስ፣ ሳይቶፕላዝም፣ ላርጅ ቫኪዩል ኤንድ ጎልጂ አፓራተስ። ላርጅ ቫኪዩል የሚገኘው በፕላንት ብቻ ነው፣ በአኒማል ስሞል ቫኪዩል ያላቸው እንጂ ላርጅ ቫኪዩል የላቸውም። ስለዚህ የጋራቸውም አይሆንም ዲ ማለት ነው። ስለዚህ ትክክለኛው አንሰር ቢ ነው ማለት ነው። ወደ አራተኛው እንምጣ። a biology teacher grouped his students into groups and order group 1 to replicate a slice of potato in hypertonic solution and group 2 in hypotonic solution. What will happen to the potato slice in group 1 and in group 2? ስለዚህ ጥያቄው ነው እዚህ ላይ ሪስፔክቲቭሊ ነው ልመልሱ የምትችሉት። አንድ መምህር ሁለት ስቱደንቶቹን በግሩፕ 1 እና በግሩፕ 2 ከፋፍሎ አንድ ለሁለቱም ተመሳሳይ ፖታቶ ስላይስ የፖታቶ የድንች ቁራጭ ሰጣቸው። ስለዚህ በሃይፐር እና በሃይፖቶኒክ ሶሉሽን ላይ ቼክ እንዲያደርጉት ነው የሰጣቸው። የመጀመሪያው በሃይፐርቶኒክ ሶሉሽን ድንቹን ቢያገቡት ውጤቱ ምን ይሆናል? በሃይፖቶኒክ ሶሉሽንስ ቢያገቡት ውጤቱ ምን ይሆናል? ምርጫዎችን እንይ። ተርጂድ ዋይል ፎር ግሩፕ 2 ኢት ዊል ቢ ፍላሲድ ይላል። የኛው ገልጦታል። ምንድነው መሆን የነበረበት? ልክ ስላይ የድንቹን ቁራጭ ሲያስገባው በሃይፐርቶኒክ ሶሉሽን ሲያስገባው፣ ሃይፐርቶኒክ ሶሉሽን ማለት የውሃው መጠን በጣም ትንሽ ነው፣ የሶሊቱ የማሚው መጠን ደግሞ በጣም ብዙ ነው። ልክ ድንቹን እንዳስገባው የድንቹ ውሃ ኦስሞሲስ አይደል? ኦስሞሲስ ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን የሚሄድ። ስለዚህ የድንቹ ውሃ ይበልጣል እዚህ ላይ። ልክ ድንቹን ሃይፐርቶኒክ ሶሉሽን እንዳስገባው የድንቹ ውሃ ወደ ሶሉሽኑ ነው የሚወጣ፣ ወደ ሶሉሽኑ ነው የሚሄድ፣ ከድንቹ ይወጣ ወደ ሶሉሽኑ። ስለዚህ ድንቹ ተርጂድ ማለት መነፋፋት ነው። መነፋፋት ሳይሆን የሚሆነው ፍላሲድ ነው የሚሆነው። ይኮማተራል። ድንቹ ውሃውን እያጣ ሲመጣ እየተኮማተረ ነው የሚመጣ። ስለዚህ መልሱ ሃይፐርቶኒክ ሶሉሽን ሲገባ ፍላሲድ ነው የሚሆን። ሃይፖቶኒክ ሶሉሽን ማለት ደግሞ በተቃራኒ ነው። የውሃው መጠን በጣም ብዙ የሆነ የሶሉሽኑ መጠን የሶልቨንቱ የማሚው መጠን ደግሞ በጣም ትንሽ የሆነ ማለት ነው። ስለዚህ ልክ ድንቹ ሲገባ ከድንቹና ከሶሉሽኑ አንፃር ስናየው የሃይፖቶኒክ ሶሉሽን የሶሉሽኑ ውሃው ብዙ፣ ስለዚህ ወደ ድንቹ ውሃው ይሄዳል፣ ድንቹ ተርጂድ ይሆናል። ስለዚህ መልሱ ምንድነው የሚሆነው? ተርጂድ ዋይል ፎር ግሩፕ 2 ኢት ዊል ቢ ዘር። የመጀመሪያው ልክ ሃይፖቶኒክ ሲገባ ፍላሲድ ዋይል ፎር ግሩፕ 2 ኢት ዊል ቢ ተርጂድ ነው ማለት ነው። መልሱ ሲ ላይ ያለው ነው። ቢ ላይ ለምን አይሆንም? ሄሞላይዝድ ማለት መነፋፋት ነው። ግን የሚሆነው ለማን ነው? ሄሞላይዝድ ማለት ለሬድ ብለድ ሴል ነው፣ ለፕላንት አይደለም የሚሆነው፣ ለአኒማል ነው። አኒማሎች ሴሉ የላቸውም። ልክ ውሃው በደንብ ወደ ሴሉ እየገባ ሲመጣ ሴሉ በርስት ይሆናል፣ ይፈነዳል። መፈንዳት ደግሞ ሄሞላይዝድ ማለት ነው። ስለዚህ ሄሞላይዝድ ለፕላንት አይሆንም፣ ለአኒማል ብቻ ነው የሚያገለግለው። ሲ ላይ ፍላሲድ ዋይል ኢት ግሩፕ ፎር ግሩፕ ደግሞ ተርጂድ። ትክክለኛው መልስ ሲ ነው ማለት ነው።